ሰላም ሰላም ውድ የተከበራችሁ ኢትዮጵያውያን ሳሊያ ነኝ ከሳል ሚዲያ። እንኳን በሰላም ወደ ሳል ሚዲያ መጣችሁ። የመጣነው ውድና ጀግና የሆናችሁ እናቶችን ሃፒ ማዘርስ ዴይ ለማለት ነው። በዓለም ላይ ያላችሁ እናቶች በአጠቃላይ ሃፒ ማዘርስ ዴይ ለማለት ፈልጋለሁ። አይነው አመቱ ሁሉ የእናቶች ቀን ቢከበር አያንስም፣ ግን በቃ ዛሬ ስፔሻል ዴይ ስለሆነ ደግሞ ሃፒ ማዘርስ ዴይ ለማለት እወዳለሁ። እና በዚህ አጋጣሚ ደግሞ ስለ እናቶች ትንሽ እናወራለን። አሜሪካና እናትነት እንግዲህ በጣም ዋጋ ያስከፍላል። በጣም ብዙ ኃላፊነት ይጠይቃል። የቤቱ ስራ አለ፣ የውጭ ደግሞ ወተን የግድ መስራት አለብን። የውጭው ስራ አለ፣ የልጆች የተለያዩ አክቲቪቲዎች አሉ። ዊኬንድ ላይ ደግሞ እንደዚህ እረፍት የለም፣ የተለያዩ አክቲቪቲዎች እንወስዳለን። አባቶች ደግሞ የግድ መስራት አለባቸው እና እናት ላይ በጣም ሞር ኃላፊነት አለ። ያን ግን ብቻችን ሃንድል ማድረግ በጣም ከባድ ነው እና ጀግና ነን፣ በየቤታችን ጀግና ነን። ምክንያቱም ከኔ ህይወት ስነሳ አሞኝ ነበረ፣ ትንሽ አሞኝ ነበረ። በአመመኝ ሰዓት በብዛት የሰው ስልክ ራሱ አልመልስም ነበረ፣ ምክንያቱም እረፍት ነበረ የምፈልገው። በዚህ አጋጣሚ በጣም ይቅርታ የምጠይቃችሁ ጓደኞቼ፣ ዘመዶቼ ያላችሁ ስልክ መመለስ እንኳን በጣም በከበደኝ ወቅት ነበር። ምክንያቱም ለልጆቼ ሲሆን የግድ እነሳለሁ፣ ልጆቼን አመጣለሁ ከትምህርት ቤት፣ ከዛ ደግሞ አክቲቪቲያቸው ወስዳለሁ። ደግሞ ሲያመኝ ሲተኛ የአክቲቪቲያቸው ሲጎል በጣም ያሳዝነኛል። የግድ ተነስቼ መንቀሳቀስ ነበረብኝ። ማረፍ እንኳን እየፈለጉ ማረፍ አልችልም ነበረ፣ ምክንያቱም ግዴታ ነው፣ በቃ ኃላፊነት ነው። ሰው የለም፣ ብቸኝነት አለ እና እሱ ፓርት በጣም ከባድ ነው እናትነት ላይ ማለት ነው። እና በሰው ሀገር ላይ ስንሆን በጣም ከባዱ ነገር ብዬ ወስደው አላህ መጥፎ ነገር በህይወታችን ላይ በተለይ እናት ላይ መጥፎ ነገር አያምጣ ብዬ ነው ሁሌም ዱዓይን ማደርገው። ምክንያቱም ለራሴ ህመም ሳይሆን የልጆቼ ህመም ነበረ። ልጆቼ ምን ይሆኑ ነበረ? እንዴት ይሆናሉ? ማንስ እንደዚህ የሚያደርግ እኔ የሚያደርገውን ነገር ኃላፊነት ችሎ የሚያደርጋለው የለም። ምክንያቱም ሁሉም የየራሱ ላይፍ ቢዚ ነው። ሁሉም የራሱ ህይወት አለ፣ የራሱ ቤት አለ እና ሁሉም በየራሱ ሩጫ ላይ ነው። ያ በጣም ያሳስበኝ ነበረ። ከኔ ህመም ይልቅ በቃ የልጆቼ ፊውቸር ነበረ የሚያሳስበኝ። እንዴት ይሆን አባትስ ይሄን ሁሉ አንድ ላይ ያደርገው ይሆን እንዴ ብዬ ለራሴ ሳስበው፣ እንዴት አንድ ላይ ያደርገዋል? መስራት አለበት ደግሞ እና ያ ሁሉ በጣም ከባዱ ፓርት እሱ ነው እናትነት። እና እናት መሆን በሰው ሀገር ላይ ከብዶሻል ለምትሉኝ፣ አዎ በጣም ከብዶኛል። በዚህ አጋጣሚ ግን በጣም ማመስገን የሚፈልጋት እናቴን ነው። እናቴ በጣም ጀግና ናት፣ በጣም ደስ የምትል እናት ናት እና ልክ እንደዚህ በቃ ዘመናዊ እናት ናት። እንደዛ ነው ያሳደገችኝ፣ እንደፈለግኩ አድርጋ ማለት ነው። መሆን የሚፈልገውን ሁሉ ሆንባት ነበረ። ኦፕን ናት፣ በቃ ታውራኛለች። ይሄን ላደርገው ጥፋት አጥፍቼ ጥፋቴን እንኳን ጥፋት ማጥፋቴን ጠርታኝ እየነገረች እንጂ የተቆጣችኝ አይደለም። ከዛ ጥፋት እንዲወጣ ነበረ ምትመክረኝ። በጣም ልዩ እናት ናት። በቃ ደስ የምትል ጀግና ናት። ለልጆቿ ስትል ሁሉን የቻለች ናት። በቃ ኢትዮጵያዊ እናት ናት። አይነው አሁን እኛ ሁሉ ቴክኖሎጂ ላይ ስናይ እዚህ ሀገር ላይ ሁሉ ቴክኖሎጂ ሁሉ ነገር ተስተካከለ ነው። ሁሉ ነገር በቃ ምግብ እንኳን ባይኖር ገዝተን አምጥተን ልጆቻችን እናበላለን፣ እኛም በልተን እንተኛለን ምናምን። ግን እሷ ያ ሁሉ በሌለበት ቴክኖሎጂ በሌለበት ሀገር ላይ ነው እንግዲህ ያ ብዙ ኢትዮጵያውያን እናቶች ያሉት እና በቃ ደስ የሚል ናት። እንደተማረ ሰው ነው ያሳደገችኝ። በጣም ደስ የምትል ናት እና ያው እኔ ሁሌም ደውልላታለሁ። ደግሞ በጣም ነው የምትወደኝ። ካልደወልኩ ይጨንቃታል። 4 ቀን በ5 ቀን ድምፄን ካልሰማች በጣም ይጨንቃታል። በጣም ነው የምትወደኝ እና ቅብጥ አድርጋ ነው ያሳደገችኝ። ደስ የሚል ፍቅር ሰጥታ ነው ያሳደገችኝ እና ስለሷ አውርቼ ራሱ አልጠግብም። ስለሷ ማብራራት ራሱ ቃላቶች የሏትም። በቃ እሷ የሚያብራራበት ቃላት የለኝም። እናቴ ደግሞ የሁሉም እናት ናት። ሁሉም ይወዳታል። በሰፈር ውስጥ ትወደዳለች፣ በአካባቢ ትወደዳለች። በቃ እናት ናት፣ ትክክለኛ ኢትዮጵያዊ እናት ናት እና እናቴን በጣም ወዳት። እስቲ ዛሬ ልደውልላት እና ትንሽ ግጥም አለችኝ። እሷን ግጥም ለአንብብላት ምን እንደምትለኝ እስቲ አብረን እንስማት።
Hello. Hamzo. አቤት። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ እናቴ። አንቺ ደህና ነሽ? ደህና ነኝ ሀምዝዬ። አንቺስ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ልጆቹ ደህና ናቸው? ደህና ናቸው ሀምዝዬ። አንቺ ሰላም ነሽ? ነሰዲን ደህና? ሰላም ነኝ አልሐምዱሊላህ። ነሰዲን ደህና ነው? ሰላም ነው? ሁሉ ሰላም ነው ሀምዝዬ። ዛሬ ደወልኩልሽ። ሰላም አለይኩም ብላለች። እሺ ቀጥይ። ሰላም አለይኩም ብላለች በይ። እሺ እልሻለሁ። ዛሬ ደወልኩልሽ። አላህ በሰላም ያገናኝ። እሺ ዛሬ ደወልኩልሽ የእናቶች ቀን ነውና መልካም የእናቶች ቀን። እንኳን ለእናቶች ቀን አደረሰሽ። በጣም ነው የሚወድሽ። እኔም በጣም ወዳለሁ። አላህ ይጠብቅሽ፣ ልጆችንም ይጠብቅ፣ ባለቤቱንም ይጠብቅ። አሚን ሀምዛ። አላህ ደግሞ ያሰብሽው ሁሉ ይሙላ። አሚን ያ ረብ። የኔም ሀሳብም የአንቺ ሀሳብም አላህ ያሙላ። አሚን አሚን እናት። ብስሚላህ ረህማን ረሂም አልሐምዱሊላህ ረብል ዓለሚን አላሁመ ሰሊ ዐላ ሰይድና ሙሐመድ ወዐላ አሊ ሰይድና ሙሐመድ ኻሊቅ ሰማዋት ነቆሎ ዋየባ። አሚን አሚን። አሸው ቤት ነየባ። አሚን። ለወን ደማሪ አታት ኩሼኒ ቀተኑ እንዴኒ ቀተኑ ማኔኒ ኻሊቅ ነሎ ረብባ። አሚን አምስያ። አሚን። ነሺዳ ከሞት ነባ። አሚን። ነሐጅዳ ከሞት ነባ። አሚን ሀምዛ። አሚን። እቢ ደምባ ወተ ኻሊቅ ተቁት ማቦም ቢመ ሞት ነባ። አሚን። ኢማሙ ቢመ ሞት ነባ። አሚን አሚን። አጆች ኩለክ ጀረነ ሆመ ሞት ነባ። አሚን አሚን ያ ረብ። አሚን። اللهم صل على ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا رب الراحمين. اللهم صل على سيدنا محمد وعلى آل سيدنا محمد ወዳለሁ። እኔም በጣም ወድሻለሁ እና ለምሳሌ የሆነ ነገር ንገርሽ። በጣም አስቸጋሪ ነበርኩ። ደግሞ በጣም ተወጂኛለሽ አውቃለሁ። እኔም በጣም ነው የሚወድሽ። ሁለታችን በጣም እንዋደዳለን። አላህ ደግሞ አንቺም እድሜሽን ያርዝመው፣ ረጅም ዓመት ደግሞ የሚከድምሽ አላህ ያድርግልኝ። አሚን። ላስቸገርኩሽ ላጠፋሁት ሁሉ ጥፋቶች ይቅርታ እልሻለሁ። አፎት ያለ በጣም ብዙ ነገር ነው የታገስሽኝ ሀምዝዬ አውቃለሁ። እንደፈለኩ ነፃነቴን ሰተሽኝ ያሳደግሽኝ፣ እንደፈለኩ እንዲሆን አድርገሽ ዛሬ ላለሁት ውጤት አንቺ ነሽና በጣም አመሰግንሻለሁ ልልሽ ነው። እሺ እኔን አላህ አንቺንም የኔንም ጠብቅና እስከ መጨረሻ ድረስ አቺ በአመት ደን ምንመለስና ያርጋላ ያ ረህማን። አሚን ሀምዝዬ አሚን። ሁሉም ነገር ያስቸገርሽን አፉ ብያለሁ። ከዚህ በፊትም መጥቼ
ሰው በጣም በጣም ሀምዝዬ በጣም ነው ማመሰግንሽ ለሁሉም ነገር። አላህ እድሜሽን ያርዝመው። ብዙም አልያዝሽ አውቃለሁ። ሌላ ቦታ ነሽ አሁን ያለሽው። አመሰግንሻለሁ የኔ ውድ እናት። እንኳን ለእናቶች ቀን አደረሰሽ። እወድሻለሁ። እሺ ሀምዝዬ። እኔም ወዳለሁ እናት። እሺ እናት ቻው። በቃ እደውላለሁ። አላህ ያለሽ ሀገር ሰላም ያርግ። አሚን። ሀገሩንም ሰዎች ሁሉም ነገር ሰላም ይሁን። አሚን። አላህ ይጠብቅሽ። ልጆችንም ባለቤትንም አላህ ይጠብቅ። አሚን። اللهم صل على سيدنا محمد وعلى ال سيدنا محمد. ሰላም አለይኩም። እንግዲህ እንደሰማችሁ ነው እናቴ አስቸጋሪ ልጅ ነኝ ብያቸዋለሁ። በጣም ሞተር ነዳ ነበረ እና በቃ በሞተር ከትምህርት ቤት ስወጣ ምናምን ኮሌጅ ላይ ያለው ሞተር ነዳ ነበረ። በሞተር እመጣለሁ ማታ እያመሸው ምናምን በጣም በቃ አስቸጋሪ ነበር። ያው አባቴ እንዳይ ደግሞ በጓሮ አጥር አለ። በአጥር ነው የምገባው። ሲገባው አብዬ የሆነ ድምፅ ከሰማ ምናምን ይነሳል እና እሷ ነበርሽ ቀስ እያለሽ በር የምትከፍተው የምታስገባኝ ምናምን እና በቃ ኦፕን ናት። ደስ የሚለው ምንም ነገር አልደብቃትም። እናወራለን የሚሆነውን ነገር እንደፈለግኩ በቃ እንደፈለግኩ ነፃነቴን ሰታ ነው ያሳደገችኝ። ያው እንደምሰማት ነው እና ደስ የምትል እናት ናት ያለችኝ እና ዛሬ ያው ስለ እናቶች ነው የምናወራ እና እንደዚህ አይነት ጀግና ብዙ እናቶች አሉ። እንደዚህ አይነት ጀግና እናት ማለት ነው። ጥሩ ነገር ደግሞ ስታደርግ በጣም ፕራውድ የምትሆን እናት ናት። በቃ ደስ ይላታል። የሆነ ነገር ስታደርግ ደስ ይላታል። በቃ በጣም ትወደኛለች እና እኔም በጣም ወዳታለሁ እና ያ ሁላችሁም ለእናታችሁ በዚህ ልዩ ቀን ደውሉና አፒ ማዘዝ ላይ በሏቸው። በከቻላችሁ ደግሞ በ2 ቀን በ3 ቀን አንዴ ለመደወል ሞክሩ። ምክንያቱም ነገ ይሄን ድምፅ ማንሰባበት ቀን ይመጣል፣ አይታወቅም። ለማዘዝ ላይ ሳይሆን ሁሌ ማዘዝ ላይ ነው። በቃ በቻላቸው አቅም አስደስቷት። በቃ ትንሽ ነገር ስታደርጉ ይደሰታሉ እና አስደስቷት ልላችሁ ነው። አሁን ደግሞ 2 መንታ ልጆች አሉ። 17 ዓመታቸው ነው እና እናታቸው በደንብ ቆንጆ አድርጋ ላይ ያሳደገቻቸው ደስ የሚል ኢትዮጵያዊ ልጆች ናቸው። ልጆች ፔክት ያደርጋሉ፣ ይሰሟታል። በቃ ውሽ የምናደርገው የልጅ አስተዳደር የሚያደጉት በአሜሪካ ላይ በሰው ሀገር ላይ ማለት ነው። እና ዛሬ ስለ እናቶች ጥያቄ አለኝ ብያቸው ኦኬ ነው አሉት። በአንድ አፍ ደስ ነው ያላቸው እና እስቲ እንደውል። መንታ ናቸው። መጀመሪያ ወንዱ ጋር ልደውል። ካሊድ ይባላል። ሰላም አለይኩም ካሊድ። How are you? Good. I'm calling you Sun Media. I have a question and today's Mother's Day. You know that, right? Yes. Okay. You ready? Yes, auntie. Thank you. Okay, the first question is, what makes your mom happy? Just me and my sister being happy. Me and my sister going to college and being educated, having good lives, being close to Allah. Yeah, that's what makes her happy. MashaAllah. The second question, what's your mom's favorite thing to do? Just sit down and talk to us about stuff like about life, about our grades, about our friends, about family. Yeah. Okay, the third question, what's something you and your mom do together? After work, after she comes back from work and after we come back from school, sometimes we go on walks together just to clear our minds, get some fresh air. Yeah. That's cool. Okay, the fifth question is, what's one thing you are most grateful for about your mother? Just the fact that she doesn't make us worry about anything except for our school. She wants us to be focused on our school the whole time. She doesn't care for us to go to get a job and help with the bills. She's always supporting us. Yeah. Okay. If you could thank your mother one thing, what would it be?
Thank you for like buying me food every single time I ask. Taking me to the barber shop, letting me go to the gym, be with my friends, go to the mosque. Just let me go outside, you know? Oh, that's cute. Okay. What is your best message for your mom? Mother's Day. I love you, Mom. I'm going to make you proud, inshallah. And it's only up from here. Oh, okay. I love everything about my mom. I love the way she like laughs. I love the way she makes us laugh. I love the fact that she's like so supportive of us. That's great. All right. Thank you. Thank you, Khalide. Walaikum assalam. Bye. ለእናትየው ለፋይዛ ያስተላለፈው መልእክት ነው። ለምንትያ እህትየው እደውላለሁ ማለት ነው። አብራችን ሆኑ። Assalamu alaikum, Auntie Sadia. Walaikum assalam, Nayaye. How are you? Good, how are you? Good. I was calling Gunsan Media. Can you tell your name and then your mom name? And then I ask you Mother's Day question, okay? Okay. Okay, go ahead. Assalamu alaikum. My name is Hikmat Ahmed, but I go by Naya. My mom's name is Faiza Hassan. MashaAllah. Okay, the first question I was asking you, what make your mom happy? Making my mom happy is by showing her affection and giving her love and helping her out any way that I can. MashaAllah. Okay, what's your mom's favorite thing to do? My mom's favorite thing to do is cook together and helping inside the kitchen is her favorite thing to do with me. That's great. Okay, what's something you and your mom? Oh, I asked you that already, that question, right? Yeah. Okay. What is a time your mother was your hero? My mom was my hero whenever I need help with anything. She's the first one to be there. For example, if I need help with school and I need to be motivated, she will give me words and make dua for me so I can be successful at school. Inshallah. May Allah with you, okay? Inshallah. Okay. What's one thing you're most grateful about your mother? The most grateful I am about my mom is she raised me by herself, and that's very hard to do, especially if you're the first time in the country alone, and she had no help. Yeah. That's cool. Okay. If you could thank your mother one thing, what would it be? One thing I'm thankful about my mom is her patience. Yeah. Even though it takes a lot, she has a lot of patience. Okay. What is your best message for your mother? Mother's Day. For Mother's Day, I want to let my mom know that I love her so much and that she means the world to me, even though sometimes we have our ups and downs. Yeah. Thank you, Naya. Okay, you're welcome. Thank you so much. Thank you too. Happy Mother's Day, Auntie Sadia. Thank you. Thank you so much, Naya. Bye. Bye.
ውድ የሳን ሚዲያ ተከታዮቻችን ለዛሬ ያዝነው እንግዲህ ለማዘርስ ዴይ ያዘጋጀነው ይሄንን ይመስላል። ሁላችሁም እንግዲህ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ የሳን ሚዲያ ቤተሰብ ይሁኑ። በቀጣይ ቆንጆና አስተማሪ በሆኑ ፕሮግራሞቻችን እስክንመጣ ሰላም ቆዩልን። እናመሰግናለን። በዓለም ላይ ያላችሁ ውድ የተከበራችሁ እናቶች ሃፒ ማዘርስ ዴይ ማለት እፈልጋለሁ። በድጋሚ መልካም ቀን። አመሰግናለሁ።